እንደዚህ ኖሬያለሁ። እጄ አይታጠፍም አሁንም አይዘረጋም እና እጄን መታከም እፈልጋለሁ። ያው አሳክሙኝ ብዬ ማስቸገር አልፈልግም። ቤተሰቦቼንም መጠየቅ አልፈልግም። ሰርቼ መታከም እፈልጋለሁ። ስለዚህ ሰብስክራይብ አድርጉኝ። በቀን በቀን ቤት መግባት እናቴ ቤት መግባት እና የእናቴን መሶብ ከፍቶ መብላት በጣም ከብዶኛል። ሸክም እንደሆንኩ ነው የተሰማኝ። እኔ ሾፌር መሆን አልፈልግም። በቃ መኪና ሰጡኝ ምን ላድርግ? እስር ቤት ሆነብኝ ጋይስ። እና ምንም አይነት ቢዝነስ ለመስራት ደግሞ አቅምም ገንዘብም የለኝም። አሁን ደግሞ ቤቴን ላሳያችሁ። አሁን ላይ ቤቴ ይሄንን ይመስላል። እንግዲህ ዝብርቅርቅርቅርቅ እንዳለ ነው። ያው ከእናንተ የምደብቀው ነገር ስለማይኖር ነው። ቲቪም አለኝ፣ ላፕቶፕም አለች። እንግዲህ አልጋዬም አልተነጠፈም ምናምን ነገር። እኔም እዚህ ያለው ይሄ ቤት የኔ ቤት አይደለም። ይሄ ቤተሰቦቼ ቤት ነው። ከቤተሰቦቼ ቤት መውጣት እፈልጋለሁ። ለዛ ነው ቪዲዮ የምሰራው። ስለዚህ ሰብስክራይብ በማድረግ ከጎኔ ሁኑ። አሁን እዚህ ነው ያለሁት። እንግዲህ ልወጣ ነው፣ ከቤት ልወጣ ነው። ሰብስክራይብ አድርጉኝ። መታከም እፈልጋለሁ። ሰብስክራይብ ፕሊዝ 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 ሰብስክራይብ አድርጉኝ። የዛሬ ቢያንስ አሁን ከዚህ በኋላ ገቢ አይኖረኝም። ቢያንስ በ2 ወር ወይ በ3 ወር አይዶን ነው 4 ወር ምናምን ሰርቫይቭ ላደርግ እችላለሁ ያለ ገቢ። ከዛ በኋላ ግን ምን እንደምሆን አላውቅም። እና ያው ሰብስክራይብ ማድረጋችሁን አትርሱ። እና የዛሬ አመት ኢትዮጵያ ላይ ስንት ሰብስክራይበር እንደሚኖረኝ ማወቅ ጓጉቻለሁ። እና ከአመት በኋላ የሆነ ነገር ይኖረኛል ብዬ አምናለሁ። ከኔ ጋር ሁኑ። ቴንኪው ጋይስ።